ተላለቅን አይደል? ተባላን። አሁን በቃ አንልም። በቃ ከዚህ በኋላ ደም መፍሰስ የለበትም። የኢትዮጵያው የካቲት ከሌላው ዓለም የካቲት የተለየ ነው ቢባል ልክ ይሆናል። ፖለቲከኛው የካቲት ሁለት የኢትዮጵያ ጠቅላይ ሚኒስትሮች ስልጣን በፈቃዳቸው የለቀቁበትም ነው። አቶ ኃይለማርያም ደሳለኝና አቶ አክሊሉ ሀብተወልድ ሁለቱም ለአገር ሰላም ብለው የለቀቁት ስልጣን ለአገር ቀውስ ምክንያት ሆኗል። አቅም አጥተናል ብለው የለቀቁትን ዙፋን ከነሱ የባሱ አቅመ ቢሶች ተረክበውት የሚሊዮኖች ጣር በርክቷል። በአቶ ኃይለማርያም ምትክ የመጡት የኢትዮጵያ ጠቅላይ ሚኒስትር ግን ዓለምን ጉድ ያስባለ እልቂት፣ ምድርን ያስጨነቀ ጭካኔ፣ ጠላትንም ወዳጅንም ያስገረመ ክፋት የፈጸሙ በሚል ታሪክም ዜናም እየዘገበላቸው ቀጥለዋል። ፋሽስቱ ግራዚያኒ ቢነሳ እኔማ ምን በደልኳችሁ ብሎ የሚገረምበት፣ ግብፅ ለሺህ ዓመታት ብዙ ደክሜበት ያልተሳካልኝን አንድ አብይ የሚባል ሰው በ7 ዓመት ፈጸመልኝ ብላ የምትመካበት፣ ሻዕቢያ 60 ዓመት የለፋውበትን በ7 ዓመት ባይን ያሳየኝ ብሎ የሚደንስበት የመከራ ዘመን ከኃይለ ማርያም ደሳለኝ ስልጣን መልቀቅ ወዲህ ሆኗል። የኃይለ ማርያም የስልጣን ለቅቅ ያለው ዜና ከተሰማ ባሳለፍነው ሳምንት 7 ዓመት ደፈነ። አገሪቱን ለቀውስ የዳረገውን አገዛዝ አዋልደው በመለኮትም ጣልቃ ገብነት የመጣ ነው ብለው ገለል ያሉት ኃይለ ማርያም ቤተ መንግሥቱን ከለቀቁ ባሳለፍነው ሳምንት 7 ዓመት ቢሞላቸውም በዚሁ ባሳለፍነው ሳምንት ደግሞ የኮንጎን ችግር ፍታ ተብለው ሹመት ተሰጥቷቸዋል ተብሏል። የኮንጎ ሰዎች የአማርኛ ተረት ቢኖራቸው ኖሮ የራስህ አሮብህ የሰው ልታማስል መጣህ ብለው ይሳለቁ ነበር። ከሳቸው ስልጣን መልቀቅ ማግስት ኢትዮጵያ 7 ዓመት ሳይሆን 700 ዓመት የቆየ የሚመስል መከራ ውስጥ ነች። ለመሆኑ አቶ ኃይለ ማርያም ደሳለኝ ከስልጣን ራሳቸውን ያነሱት በምን ምክንያት ነበር? ምላሹን ከራሳቸው አንደበት እናስታውስ። በሀገራችን የተከሰተውን አለመረጋጋትና የፖለቲካ ችግር የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ የኢህአደግ ኃላፊነትንም ሆነ የመንግስት ኃላፊነትን ለመልቀቅ ጥያቄ አቅርቤያለሁ። ያኔው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ቦሼ ያቀረቡት የመልቀቂያ ጥያቄ ተቀባይነት አግኝቶ ቤተ መንግስቱንም ከለቀቁት 7ኛው የካቲት ባለፈው ሳምንት አለፈ። እሳቸውን ለስልጣን መልቀቅ ያበቁት ምክንያቶች ግን አላለፉም። ይልቁንም እልፍ እየጨረሱ እየተባባሱ እየሰፉና እየተስፋፉ ቀጥለዋል። ኃይለ ማርያም ለስልጣን መልቀቃቸው ምክንያት አድርገው ያቀረቡት በአገሪቱ ውስጥ የነበረውን ግጭትና ያስከተለውን ጉዳት ነበር። ኃይለ ማርያም ደሳለኝ ድንጋይ የሚወረውሩ ወጣቶች፣ መንገድ የሚዘጉ ዜጎች ተነሱብኝ ብለው ስልጣን ቢለቁም የእሳቸው ተተኪ ግን የአገሪቱን ፕሮጀክቶች አቁሜ $10 ቢሊዮን መድቤ እዋጋለሁ እንጂ እናቴ በልጅነቴ ከተናዘዘችልኝ ስልጣን ላይ ንቅንቅ አልልም ብለው እየፈጁና እያፋጁ ቀጥለዋል። በእርግጥም ኃይለ ማርያምን ከቤተ መንግሥት ያስወጡ ጥያቄዎች የቅንጦት ነበሩ። እሳቸው ፋብሪካ ተቃጠለ፣ ወጣት ድንጋይ ወረወረ ብለው ስልጣን የለቀቁለት የነበረችው ኢትዮጵያ በአፍሪካም የታፈረች በዓለምም ስሟ በልማትና እድገት የሚጠራ ከቡድን 7 ሀገራት ቢያንስ 6ቱ የሚጎበኟት በሁሉም አቅጣጫ ስራና ልማት የነበረባት ነበረች። አሁን እስከተባለ ደም የሚፈስባት የአስከሬን ንስንስ የሞላባት መሪዋም ገድለው የማይረኩባት ሆናለች። ጥያቄውም እንዲህ የሚል ነው። በእርግጥ ከአቶ ኃይለ ማርያም ደሳለኝ በኋላ ከእሳቸው ስልጣን መልቀቅም ማግስት በአገሪቱ ላይ የወረደው መቅሰፍት እንኳን ጠቅላይ ሚኒስትርነትን አገርን የሚያስለቅቅ አይደለምን? እሳቸውን ስልጣን በቃኝ እንዲሉ ያስገደዳቸው ያኔዋ የኢትዮጵያ ችግር ከአሁኗ ኢትዮጵያ ህልቁ መሳፍርት የሌለው ችግር አንጻር የሚነጻጸር ነውን? ለእነዚህ ሁሉ ጉዳዮች አቶ ኃይለ ማርያም ለምን ስልጣን በቃኝ አሉ የሚለው ጥያቄ አሁንም በድጋሚ መነሳት ይኖርበታል። በርካታ የሰው ህይወት መጥፋት፣ ከአካባቢያቸው የመፈናቀል እንደዚሁም ደግሞ የንብረቶች መውደም፣ ኢንቨስትመንትን የማስተጓጎልና እንደዚሁም ኢንቨስትመንቶች እንዲወድሙ በማድረግ የተከሰተውን ችግር ለመቅረፍ የመፍትሄው አካል ለመሆን በማሰብ በገዛ ፍላጎቴና ፈቃዴ ለመልቀቅ ጥያቄ አቅርቤያለሁ። ይህንን የአቶ ኃይለ ማርያምን ንግግር አብይ አህመድ ዛሬ ቁጭ ብለው ሲሰሙት እንዲህ ሊሉ ይችላሉ። ግዴለህም ኃይሌ፣ እንዲህ ያለ ምክንያት ለስልጣን መልቀቅ ሰበብ አይሆንም። አንተ የምታወራው ስለተፈናቀሉ ሰዎች ነው። እኔ አንተን ተክቼ እዚህ ከገባው በኋላ በአጠቃላይ 20 ሚሊዮን ህዝብ አፈናቅያለሁ።
ከዚች ቤተ መንግሥት ግን ንቅንቅ አላልኩም። አንተ የምታወራለት የሰው ሕይወት መጥፋትም ቢሆን እንዲህ በቀላሉ ስልጣንን ለመተው ሰበብ አይሆንም። ያለ ደም ስርየት የለም የሚል መጽሐፍ በጋራ አላነበብንምን? ታዲያ እኔ 1 ሚሊዮን ጨርሼ ይህንን መንበር በደም ሳጸናው አልተጸጸትክምን? የሰው ደም ቦይ ሰርቶ ስለመፍሰሱ፣ ወታደሮቼ ሰውን ከነነፍሱ ስለማቃጠላቸው፣ ሰው ዝቅዝቅ ተሰቅሎ ስለመገደሉ፣ ንጹሐን ተጨፍጭፈው ወደ ገደል ስለመወረወራቸው፣ ነፍሰ ጡሮችና ተፈናቃዮች፣ ሕፃናትና ተማሪዎች በመደዳ በየቀኑ እንደሚገደሉስ አልሰማህምን? ደግሞም ድሮን በሚባል መሳሪያ በየአካባቢው ተኩሼ እንደምገድልስ አታውቅምን? ታዲያ እኔን ስልጣን ሲያሳጣኝ በገዛ ፍቃዴም ለቅቅ ያለሁ እንድል ሲያደርገኝ አይተሃልን? ኃይሌ ግደለም ተሳስተሃል፣ እንዲህ ባሉ ምክንያቶች ስልጣን አይለቀቅም እያሉ ከት ብለው ሊስቁ ይችላሉ። ንብረት እያወደመ ኢንቨስትመንትም እየታጎለ ስለሆነ ስልጣን ለቅቅ ያለሁ የሚለውን የአቶ ኃይለማርያም ንግግር የሚሰሙት አብይ ሐሳባቸውን ቀጥለው እንዲህ ሊሉ ይችላሉ። ደግሞም ስለ ንብረት መውደም አውርተህ ነበር ለካስ። ባይገርምህ እስካሁን በ80 ቢሊዮን ዶላር የሚገመት ሀብት አውድም ያለሁ አስወድም ያለሁ። ታዲያ የንብረት መውደም ከስልጣን የሚያስነሳ ቢሆን ኖሮ እኔን እዚህ ታገኘኝ ነበርን? ደግሞስ ስለ ኢንቨስትመንት መስተጓጎል ተናግሮ ስልጣን መልቀቅ ምን የሚሉት ስንፍና ነው? አንተ ሰበታና ለገጣፎ ላይ ፋብሪካዎች ተቃጠሉ ብለህ ኢንቨስትመንትም ተስተጓጎለ እያልክ ቅንጦት ልታስተምረው የነበረውን ሕዝብ እንዳለ ኢንቨስትመንቱን በማውደም እንዳያንሰራራ አድርጌዋለሁ። አንዳንዱንም ከጎረቤት ሀገራት እየጠራሁ ፋብሪካ እየነቀለ እንዲወስድ አድርጌያለሁ። ይህንን በማድረጌ ከስልጣኔ የተቀነሰ አንዳች ነገር አይተሃል? ለዚህ ሕዝብ ቅንጦት ልታስተምረው ስትል ልክ አስገብቼዋለሁ እያሉ እግራቸውን አንስተው ሊስቁ ይችላሉ። አቶ ኃይለማርያም ግን ማነጻጸራቸው አይቀርም። የአገሪቱ ቀውስ ይቆም ዘንድ በመፍትሄነት ልቀላቀል ብለው ስልጣናቸውን መልቀቃቸውን ካሳወቁበት የካቲት 8 2010 ወዲህ የሰው ሞት ሳይሰማ ያለፈበት ቀን እንደሌለ ያውቃሉ። ሰዎች የጥይትና ጀት የቦምብና መድፍ ጥይቶችን እንደ ሙዚቃ ሲሰሙ እየዋሉ መሆኑም አይጠፋቸውም። አገር በታንክና ድሮን እየታረሰ ትምህርት ቤት እየፈረሰ ሰው ከአንድ ክልል ወደ ሌላ መዘዋወር ይቅርና በሰፈሩና በቀዩም ወጥቶ መግባት እየተቸገረ አሁንም እንደቀጠለ ያውቃሉ። ይህንን የሚያውቁት ኃይለማርያምም ስልጣኑን ከለቀቁት ከ1 ዓመት ከመንፈቅ በኋላ በሰጡት አንድ ቃለ ምልልስ እንዲህ አሉ። እኔ የኢትዮጵያ ጠቅላይ ሚኒስትር ሆኜ በቆየውባቸው 6 ዓመታት ውስጥ ከሞተው ጠቅላላ ሕዝብ ይልቅ ካስረከብኩት በኋላ ባለው 1 ዓመት ከ6 ወር ያለቀ ይበልጣል። ይህንን ያሉት ለዶቼ ቬለ ኮንፍሊክት ዞን ነበር። If you ask the killings, the last 1.5 years, the number of killings surpassed in 6 years what happened in my term. If you ask for killings. አቶ ኃይለማርያም ይህንን የተናገሩት የዓለማችን ሰው በላ የእርስ በርስ ጦርነት ሳይጀመር 1 ሚሊዮን የፈጀው እልቂትም ሳይመጣ ጥቅምት 2012 ዓ.ም ነበር። በእርግጥም ንግግራቸው ልክ ነው። እሳቸው ስልጣን ሲለቁ በደቡብ ክልል ኮሽ የሚል ነገር አልነበረም። ትግራይ የሰላም ደሴት ነበረች። እነ ቤኒሻንጉልና ጋምቤላ፣ እነ ሶማሌና አፋር፣ አዲስ አበባና ድሬዳዋ ዜጎቻቸው የጥይት ድምፅ አይሰሙም ነበር። ወሎ እሪኩም እያለ ነበር። ሸዋና ዋግ ኽምራ ነፋሻማ አየሩን እያጣጣመ ነበር። ጎጃም እርሻው ላይ ነበር። በአብዛኛው የኢትዮጵያ ክፍል ወጥቶ መግባት ተራ ነገር፣ ተራ ክስተት ነበር። በአብዛኛው የአገሪቱ ክፍል የሚሰማው ሳቅ ጨዋታ እንጂ ሐዘንና ለቅሶስ አልነበረም። እሳቸውን ስልጣን ለመልቀቅ ያበቃቸው የዜጎች ሞትና መፈናቀል እንደሆነ ተናግረዋል። እናም ይህ እንዲቆም በርካቶች የሚዋደቁለትን ወንበር በቀላሉ ለቀቁት። ሕዝቡም በቀላሉ መውደቁን ቀጠለ። ከዚያ በኋላም ሁሉም ነበር ሆነ። ታዲያ ስልጣን ለመልቀቅ ከአብይና ከኃይለማርያም ማን የባሰ ሁኔታ ላይ ይገኛል የሚለውን ጥያቄ ለማንሳት ስንንደረደር ጠቅላይ ሚኒስትር አብይ በ2010 ሰኔና በ2013 መጀመሪያ አካባቢ የተናገሯቸውን ንግግሮች እናገኛለን። ጠቅላይ ሚኒስትሩ እርካቡንም መንበሩንም በያዙት ሰሞን ያኔ ሙሴ ነዎት እየተባሉም ሲነገርላቸው ሰኔ 15 2010 ዓ.ም ወደ ወልቂጤ ከተማ ቀኑ። ከዚያ በፊት በወላይታና ሲዳማ ተወላጆች መካከል የተፈጠረውን ግጭት ተከትሎ ነዋሪዎችን ሊያነጋግሩ ሶዶና ሐዋሳ ቆይታ አድርገው ነበር። በወቅቱ በጉራጌ ዞን ተከስቶ የነበረን ግጭት ለማብረድ በሚልም የከተማዋን ነዋሪዎች ሰብስበው እንዲህ አሉ። ከደቡብ ክልል የሚጠብቀው ከፕሬዝዳንቱም ጋር የተነጋገርኩት የሐዋሳ፣ የወላይታ ሶዶ፣ የወልቂጤ አመራሮች በገዛ ፈቃዳቸው ስልጣን ይለቃሉ ይጠብቃሉ። ምክንያቱም የራሱ ዜጎች የተዋረዱበት የተገረፉበት ወረዳ አመራር፣ ቀበሌ አመራር፣ ዞን አመራር እንዴት ራሱን መሪ ብሎ ይጠራል?
ላይሳተፍ ይችላል፣ ለተባለው መሳሪያ ላያጓጉዝ ይችላል፣ ላያጣላ ይችላል። ግን ይህ አሳፋሪ ተግባር በሱ ከተማ ተፈጽሟልና ከዚያ በኋላ በምን ሞራል ነው መሪ ነኝ ብሎ ሰው ፊት የሚቆሙ? እርሶስ ክቡርነቶ በምን ሞራል መሪ ነኝ ብለው ከኢትዮጵያ ሕዝብ ፊት ቆሙ? እሱ ባይሳተፍበትም አንድ የዞን ወይም የወረዳ አስተዳዳሪ አሊያም የከተማ መሪ ሕዝቡ ከተጨፈጨፈና ከተገረፈ በኋላ በወረዳው በከተማው አሊያም በዞኑ ሕዝብ ፊት መሪ ነኝ ብሎ የሚያስቆም ሞራል የለውምና ስልጣን መልቀቅ ይገባዋል ከተባለ ከሚሊዮኖች እልቂት ከቢሊዮኖች ድቀት በኋላ በምን ሞራል የኢትዮጵያ መሪ ነኝ ብለው ይቀጥሉ ዘንድ ወደዱ? አንድ ከንቲባ በከተማው ሰዎች በመሞታቸው ምክንያት ስልጣን ይለቅ ዘንድ ግድ ከሆነ በመላ አገሪቱ ሕዝብ ሲያልቅና ሲያለቅስ ጠቅላይ ሚኒስትሩ ስልጣን ያዳብር እየተባለ የሚቀጥሉ ናቸውን? የዞንና የወረዳ እንዲሁም የከተማ ውርደት ሰፍቶና ተስፋፍቶ አገር አቀፍ ሲሆን አገርም ለውርደትና ለእልቂት ስትዳረግ ይህ ፎርሙላ ስለምን ለቀማሪው አልሰራም የሚል ጥያቄ ቢነሳ የእሳቸው ትኩረት አሁንም ያው ነው። ከእሳቸው በታች ባለው ስልጣን ላይ የተቀመጠው ሁሉ ይለቃል። የእናት ንግርት ያላቸው እሳቸው ግን ይቀጥላሉ። እናም እንዲህ ይላሉ። ሰሞኑን ብልጽግናዎች ጋር ስብሰባ ነበረኝ ከራሴ ፓርቲ አመራሮች ጋር እና በጣም በርካታ ሰዎች አስረናል። ከንቲባ፣ አስተዳዳሪ፣ በጣም ብዙ የታሰረ ያለው ይቀጥላል። አሁን በዚህ ጉዳይ ውስጥ እጁ ያለበት የትኛውም አመራር ይታሰራል፣ ይጠየቃል በሕግ። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም። ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም ከተባለ አገር እያስደፈረ ሕዝብ እያስጨፈጨፈ ምድርን ቋያ ሕዝብን ድሃ እያስደረገ ጠቅላይ ሚኒስትር የሚባል ነገር ይሰራል እንዴ ብሎ ራሳቸው ባመጡት ቀመር መጠየቅ ልክ ነበር። አንድ የወረዳ አስተዳዳሪ፣ አንድ የዞን መሪ፣ አንድ የፖለቲካ ሹም፣ አንድ የከተማ ከንቲባ አመራሩ ዜጎች ሲገደሉ ጥይት ባይተኩስም ድንጋይ ባያቀብልም የሚመራው ሕዝብ ተዋርዷልና ራሱንም መሪ ብሎ ለመጥራት የሚያስችል ሞራል የለውም የሚለውንም ሆነ ሰው እያሳረደ ቤት ንብረት እያስወደመ ከንቲባ የሚባል ነገር አይሰራም የሚለውን ንግግር ይዘን ክቡርነቱ ሆይ አገርን እያወደመና እያዋረደ የቀጠለ ሰውስ ጠቅላይ ሚኒስትር ይባላል እንዴ ብሎ መጠየቅ ተገቢነት አለው። ድንጋይ ተወረወረብኝ ብለው ታንክ ለሚተኩሱና የድሮን ቦምብ በሕፃናት ገላ ላይ ለሚያዘንቡ መሪ ስልጣንን ትተው የሄዱት ኃይለማርያም ደሳለኝ አሁን በፖለቲካዊ ጉዳዮች ላይ አስተያየት ከመስጠት ተቆጥበዋል።